ዛሬ አዲስ እንግዳ ይዤላችሁ መጥቻለሁ። ያው እንደምታውቁት እኛ ሀበሾች እንግዳ አቀባበል ላይ አንታማም። ስለዚህ ላይክ እያደረጋችሁ እንግዳዬን ተቀበሉልኝ። የዛሬ ውሏችን ከአዲሱ ልጄ ጋር ይሆናል ማለት ነው። ያው እንግዲህ እንደምታውቁት ከወለድኩ 45 ቀን ሆኖኛል። የመጀመሪያ ክትባት የማስከትበው ዛሬ ነው። አብረን እንዘገጃጅ ጓደኞቼ። እንግዲህ ሁላችሁም እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብዝቼ ለእናንተ ተመኘቻለሁ። የፋሲካ ቲዩብ ቤተሰቦች ሰሞኑ እንግዲህ ብሎግ እየሰራን ነው። የቀን ውሏችን ወደ እናንተ እያደረስን ነው። እናንተም ደግሞ ላይክ እያረጋችሁ ማለት ነው። ያው እዚህ ጋር እንግዲህ እንደ አረብ ልጅ ይታሰራል ልጁ ማለት ነው። ምንም ማድረግ አይቻልም። አንዳንዴ ሚዛን ወይም ኪሎ ሳይኖረው ሲቀር እንደዚህ ልብስ ብቻ ጠቅልላችሁ ታስሩታላችሁ። የእኔ ልጆች ከ3 ወር በኋላ ነው እንትን ክብደት የሚጨምሩት። እስከዛ ግን ለማቀፍ ሁላ ነው የምቸገረው። በጣም ኪሏቸው በጣም አናሳ ነው። ለምን እንደሆነ አላቅም። ከ3 ወር በኋላ ኪሏቸው ይጨምራል። እና ጓደኞቼ እዚህ ጋር ልብስ አለባበስኩኝ፣ እንደዚህ አሰርኩኝ። ልንወጣ ነው። እኔም እንደዚህ ተዘገጃጀው። እንግዲህ ጠዋት ነው የክትባት ቦታ በጣም ወረፋ ነው። በጠዋት ነው መውጣት ያለባችሁ። እንግዲህ ኢትዮጵያ ላይ የኢትዮጵያ እናቶች በጣም በየአመቱ እየወለዱ ነው። በሚገርመው ነገር ደግሞ የአረብ ሀገር ቅመሞች ናቸው ማለት ነው እዛ ጋር በብዛት የሚታዩት። ማሻላ ሀሳባቸውን አሳክተው አብዛኞቻቸው ወደ ሀገር ገብተው እየወለዱ ነው። እና በጣም ወረፋ ስለሆነ ቢያንስ 2 ሰዓት ከቤት መውጣት አለብኝ። ሌሊት ነው የተነሳሁት። እስከ መዘገጃጅ እስከምታጠብ ልጄን እስከማለብስ ድረስ 2 ሰዓት ተኩል ሆኗል። እዛ እስከምደርስ እንግዲህ 3 ሰዓት ይሆናል ማለት ነው። ከዛ በኋላ ያለው ወረፋ ልነግራችሁ አልችልም። በቃ ወረፋው ወረፋ አይደለም። ያው ውለዱ ብዙ ተባዙ ስለተባለ ነው መሰለኝ። እዚህ ጋር ለበስን ጨራረስን። እኔም ለበስኩ ልጄንም አለበስኩኝ። ከዛ በኋላ ያው ጠዋት ስለሆነ ምንም አልበላውም። ውሃ ጠጣሁኝ በባዶ ሆዴ። ከዛ በኋላ መንገዳችን ጀመርን። ያው ጓደኞቼ እንግዲህ ከ45 ቀን በኋላ ከቤት ስትወጡ ያለው ስሜት ልነግራቸው አልችልም። ደስ ነው የሚለው። በቃ አራስ መሆን መታሰር ነው። ውጭ ይናፍቃቸዋል ድብርቱ። የአራስ ቤት ድብርት ደግሞ አያምጣው ማለት ነው። እና በተገኘው አጋጣሚ እንደዚህ ወደ ውጭ ስትወጡ በጣም ነው ደስ የሚለው። ያው እንግዲህ መንገዳችን ጀመርን። እዚህ ጋር የሚያደርሰኝን ልጅ እየጠበቅኩ ነበረ። ውጭ ወተሽ ጠብቅኝ ብሎኝ። ጊዜው ግን እንዴት እንደሚሮጥ የኛም እድሜ የሰው ልጅም እድሜ በዚህ ልክ ነው የሚሮጠው ማለት ነውና እኔ አሁን ከዱባይ ወደ ሀገር ከገባው 5 ዓመት ረመዳን ሲመጣ ሙሉ 5 ዓመቴ ነው። ጊዜው እንዴት እንደሚሮጥ እኔ ግን 2 ዓመት አልመሰለኝም። ያው በ5 ዓመት ውስጥ 3 ልጅ ወለድኩ ማለት ነው። ጊዜውን አያችሁት እንዴት እንደሚሮጥ። የኛም እድሜ በዚህ ልክ ነው የሚሮጠውና ውድ ጓደኞቼ ገንዘብ ሀብት ምናምን ቁሳቁስ አይጠገብም። በጊዜያችሁ ተጠቀሙበት ለማለት ያክል ነው። እኔ አሁን ከወለድኩ 45 ቀን በምንም ተአምር ይሆነኛል ብዬ አልገመትኩኝም። በጣም ነው ጊዜው የፈጠነብኝና ያው የሰው ልጅም እድሜ እንደዚህ ነው የሚሮጠው። እና ጓደኞቼ ያው በግምት ምን እንደወለድኩ አኪት ታውቃላችሁ። ታውቃላችሁ በሁኔታውም ያስታውቃችኋል ምንድነው የወለድኩት የሚለው ነገር። እና በነገራችን ላይ በጣም ደስተኛ ነኝ። ከ2 ወንድ ልጅ በኋላ 3ኛ የሴት ልጅ እናት ሆኛለሁ። አልሐምዱሊላ። የምፈልገው የምመኘውን ነው ያገኘሁትኝ። ሴት ልጅ በጣም እንፈልግ ነበር። እኔ ማሄር 2ኛ ልጅን የወለድኩ ጊዜ ዶክተሮች 3 በአልትራሳውንድ ሴት ናት ብለውኝ፣ ግን የሴት ልብስ ገዝቼ የሴት ፎጣ በቃ ሁሉ ነገር የሴት አድርጌ ሲወለድ ግን ወንድ ሆኖ ነው የተወለደውና አልከፋኝም ስጦታ ስለሆነ። እንግዲህ በ3ኛው አሁን
በቃ ሴት መሆን አለበት ብዬ በጣም ዱአ አድርጌ ነበረ። ያው ሴት ልጅ ሰጥቶኛል ማለት ነው። ልጄ ሴት ናት፣ 3ኛ ልጄ። ያው ስም 2 ስም ወጥቶላታል። አንዱን አጽድቀናል። አንዱ ሊጸድቅም ይችላል ላይጸድቅም ይችላል ማለት ነው ጓደኞቼ። እንግዲህ አድጋ ለቁም ነገር ትብቃልሽ ብላችሁ መርቁልኝ። ሴት ልጅ ነው የወለድኩት ማለት ነው። በነገራችን ላይ በዚህ ሰዓት ሴት ልጅ ለምን ወለድኩ ብለው የሚማረሩ እናቶች ብዙ ቦታ አያለውና ለምን እንደሆነ ታውቃላችሁ? ጊዜው በጣም ስለሚያስጠላ ሴቶች በቃ ስርዓት አጥተዋል። ይቅርታ አድርጉልኝ ሴቶች ማለት ነውና እና እያወራንም እየተጨዋወትንም ጤና ጣቢያ ደረስን። ክትባቱ ቡታጅራ ጤና ጣቢያ ነበረ። ልጄን አስከትቤ ወጣው። በነገራችን ላይ ልቀርጽ ብዬ ግን በመሀል ምን እንደተፈጠረን የራሱ አላቅም። ጩኸቱ ልጄ በጣም ነው ያስደነገጠችኝ። ሞቆባትና በዚያውም ሳልቀርጽ ወጣው ማለት ነው። ከዛ በኋላ በጣም እርቦኝ አልኳችሁ። ያው ቁርስ ሳልበላ ነው የወጣሁት። አራስ ታውቃላችሁ ሌሊት ነው የሚበላውና እስከ 7 ሰዓት ድረስ ምንም ነገር አልቀመስኩም ነበረ። ያው ቁርስ ልንበላ ገባን ማለት ነው። እንደዚህ አይነት ቁርስ አዘዝን። በጣም ርቦኝ ስለነበረ በቃ ምንንም አልሰማውም። አጣደፍኩት ማለት ነው። ለመብላት ተጣደፍኩ። በጣም ቸኮልኩ። ቤት ብሆን እስከ 7 ሰዓት ድረስ ስንት ነገር እንደምበላ አስባችሁታል? 3-4 ነገር እበላ ነበረ ቤት ብሆንና በጣም ነው የሚረባው። እኔ ደግሞ አራስ ስሆን ከወር በኋላ ነው የምግብ ሀፒታይት የሚከፈተው። እስከ 1 ወር ድረስ አጥሚት ሁላ በስርዓት አልጠጣም። በቃ ምግቡ ይሰራል ይደፋል ነው ተበላሽቶ። ከ1 ወር በኋላ ሀፒታይቴ ይከፈታል። በቃ ከዛ በኋላ ሰው ልበላ ነው የምደርሰው። እንዴት ነኝ? ወፍር ያለው እንዴ? እኔም ወፍረው ፊቴ ላይ ብቻ ነው፣ ሌላ ቦታ ያለው አይወፍርም። አራስ ስሆን ፊቴ በቃ ብጥ ትላለች፣ ሌላ ሰው ነው የምመስለው። በእርግዝና ሰዓት የማይቀየረው ፊቴ አራስ ስሆን በጣም ነው የሚቀየረው። ፊቴ ብቻ ነው የሚወፍረው አራስ ሆነና እና ጓደኞቼ የዛሬ ብሎጋችን ልጃችን አስከትበን ነው የጀመርነው ማለት ነው። እናንተም እንግዲህ ቪዲዮውን ላይክ አድርጉት። ለምንድን ነው እናቶች በሴት ልጅ የሚማረሩት ካላችሁኝ፣ አሁን ላይ በቃ ሴት ልጆች በፊት ወንድ ነበር የሚያስቸግረው። አሁን ላይ ግን ሴቶች ሆነዋል የሚዞሩትም የሚያስቸግሩትም። እና በተለይ መንገድ ላይ ቆመው የሚላከፉት ሴት ናቸው። የሴት ልጅ እናት መሆን ከባድ ነው። በነገራችን ላይ በፊት መንገድ ላይ ቆመው ወንዶች ነበር የሚላከፉት። እንግዲህ አሁን ጊዜው ተገለባብጦ የሚላከፉት ሴቶች ሆነዋል ማለት ነውና ወንዱ አይናፋር ሆኖ ሴቱ በወንድ ምትክ ሆኖ ለከፋ። አይገርም? በየቦታው የምታዩት ነገር በጣም የሚያስጠላ ነገር ነውና ያው ያንን ብለን እንግዲህ ሴት ልጅ መውለዳችን አናቆምም፣ እንታገላለንና እስከዛ ደግሞ ምን እንደሚፈጠር አይታወቅም። የኔ ልጅ አድጋ ትልቅ እስክትሆን ድረስ ታሪኩም ሊቀየር ይችላል። የድሮ የእናቶቻችን ጊዜ ሊመጣ ይችላል፣ አይታወቅም። እና ጓደኞቼ እንደዚህ አወጋን፣ እንደዚህ ተጫወትን። ቪዲዮውን ላይክ እያረጋችሁ ውጡ።